ያልጠበቅነውን እንክብካቤ ስላደረጋችሁልን በጣም የገረመኝ ነገር የድሬዎች በጠቅላላ እስር ቤቱ ላይ ተከምረው ምንም ቤተሰብ እዚህ ላይ ኖራት ይችላል ብለው ምግብ ይዘው ሊጠይቋት የመጡ የድሬ ልጆችን ፍቅር ያሳያችሁ በአይናችን አይተናልና እጅግ የሚገርም ፍቅር ነው። ሰው እንዴት የበደለውን ሰው በዚህ ልክ ይንከባከባልና ድሬ ውስጥ ትለያላችሁ። በእውነት በአይኔ ያየሁትን ነገር ነገም ዛሬም መመስከር እፈልጋለሁ። ጃኒ እህታችን እንግዲህ የድሬ ህዝብ ሁሉም ይቅርታ አድርጎላት ወደ ቀድሞ ነገሯ እንደምትመለስ ባለሙሉ ተስፋ ነን። የድሬ ሰዎች ፍቅር መሆናችሁን በአካል ተገኝተን መተን አይተነዋል ማለት ነው። ያደረገችው ነገር ለሁላችን ቲክቶከሮች ትምህርት የሚሆንና ዝም ብሎ እንደመጣልን እንዳናወራ ትልቅ ትምህርት የሚሆን ነገር ነው ያስተማረችን ድሬ መጀመሪያ ፍቅር አስተምራናለች። ዛሬ ደግሞ ስርዓት ያለው ወሬ እንድናወራ ስላስተማረችን እናመሰግናለን ማለት ነው። ድሬዎች ቃል የለኝም። ዛሬ ድሬዳዋን ያለነው እስከ መቼ እንደምንቆይ አናውቀውም። ፍቅሯም ይለቀንም አይመስለንም። ጃንዬን ደግሞ አፉ እንደምትሏት ባለሙሉ ተስፋ ነኝ። ሼር ኮላው ለኢትዮጵያ ህዝብ አድርሱ። በጣም እናመሰግናለን ለሰጣችሁን ክብር ድሬ። ሰላም እንዴት ናችሁ? ሰላም ነው። በሽቲ የመጣሁት ዛሬ አንድ መልእክት ነበረኝ። በነገራችን ላይ አሁን ነው አንድ ቪዲዮ ያየሁትና ይሄን ቪዲዮ መልስ ለመስጠት የፈለኩት ቪዲዮን ገና አሁን ስላየሁት ነው። በአንድ በድሬዳዋ ልጆች በሽቲ ለባሿ ላይ የተነሳ በጣም የሚደብር የቃላት አጠቃቀም እና በጣም የሚያዋርድም ሽቲ ለባሿን ብቻ ሳይሆን በአጠቃላይ የሴት ልጅ ክብር የሚነካ ንግግር ከማልጠብቃት ልጅ ሰማሁኝ እንደዚህ አይነት ነገር እና ትንሽ ቅር ብሎኛል። እውነት ለመናገር የተናገርሽው የድሬዳዋን ልጅ አንድ ማህበረሰብን ብቻ አይደለም። እኔ እንደማስበው ከሆነ በእርግጥ ስም ጠቅሰሻል፣ ድሬዳዋ ብለሻል፣ ሽቲ ለባሿ ብለሻል። ግን እሷን ብቻ አይደለም እንደሚገባኝ ከሆነ እህቴን፣ ልጄን፣ ጓደኛዬን፣ እናቴን ነው እንዲሁም ራስሽን ማለት ነው። የይቅርታውን ቪዲዮ አላየሁትም። አንዳንድ ቦታ ስጠይቅ ይቅርታ ብላለች፣ ግን ብዙም አጥጋቢም አይደለም ብለው ለማህበረሰቡን ሳይሆን መጀመሪያ ራስሽን ይቅርታ ጠይቂ፣ በመጀመሪያ ደረጃ ከልብሽ ማለት ነው። እኔ ምንም አይነት እንትን የለኝም ከአንቺ ጋር እውነት ለመናገር ምንም ጸብም የለኝም። እንደውም የሆነ አንድ ፖድካስት ላይ ምናምን አይቼሽ ነበረ ጥሩ ነገር ለእናትሽ ያደረግሽው ምናምን። እናቷን ከምትወድ ሴት የሚጠበቅ ነገር አይደለም አሁን ላይ ያደረግሽው ነገር። ከአንቺ ጋር ምንም ነገር የለኝም። ጥሩ አድንቄሽ ነበረ። ወይ ደስ የምትል ታዳጊ ልጅ ነች ምናምን ብዬ ነበር። እና እባካችሁ የምታወሩት ነገር ተጠንቀቁ። ሚዲያ ላይ ስትወጡ ተጠንቀቁ። ጭብጨባ አያታላችሁ። እና ይሄ ያዘነብሽን ማህበረሰብ እኔ ብቻ አይደለሁም እንደሰማሁትም ከሆነ ብዙ አዝነውብሻል፣ ብዙ ሴቶች ብዙ እና እባክሽ ትክክለኛ ነገር አይደለም የተናገርሽው። በጣም ብዙ ሴቶች በጣም ብዙ ወንዶች አዝነውብሻል እና ከልብሽ ይቅርታ ብትጠይቂ ጥሩ ነው ባይ ነኝ። አመሰግናለሁ። መታሰሩን ታሰር ነገ ትፈታለህ፣ ወዳጅ ጠላትን ትለይበታለህ ይላል እኮ ቃሉ። እና ጃንዬ መቼም ይሄንን ሊያሳያት ይሆናል እኮ የኔ ፍቅር እዛ የገባችው ልጅቷ እንደሆን አይኗ እንዲህ ቢበሮበርም የምታይ ልጅ አይደለችም። ተመክራ ማትሰማ ልጅ ስለሆነች ፈጣሪ እስቲ ብሎም ሊያሳያት ይሆናል ብዬ ነው እያሰብኩ ያለሁት። እንግዲህ ተይው እንጂ እኔ በመጥፎ መንገድ አላስበውም። ይህን ነገር ቃሌ ነው። ይሄ ተሳሳትኩ። እወድሽ ነበር አሁን ልጠላሽ ነው። ያሬድያን ተጠላኝ። ውሃ አልጠጣ ይሆን? ሴቶች ሲደፈሩ ድምጽ ያልሆነ ሴትየው አሁን ጃኒን ለመተቸት ነው የመጣችሁ። ጋይስ የምራችሁ ነው? ግን ለእሷ እየደገፋችሁ ያላችሁት ይቅርታ ያለችውን ቪዲዮ እንኳን ሳታይ እኮ መጀመሪያ ራስሽን ይቅርታ ውስጧ ነች እንደ ያለችው እሷ አይደለችም እኮ ማህበረሰቡ እንዳለ እኮ ይቅርታ ያቺ ልጅቷ ያቺ ማነች አርቲስቷ
እንዴ ለሷ መደግፉ ጤነኛ አይደላችሁም ጋይስ። እስሄዳችሁ ፔጇን ቼክ አድርጉ። አንድ ቀን ድምፅ አልሆነችም እኮ እንደ አርቲስት እነ ዳንኤል ያኔ ድምፅ ሲሆኑ ላይቭ ላይ ሰው ሲናገር ላይቭ ላይ እኛ ወተን እናወራለን። ለምን እሷ ቪዲዮ አልሰራች? ጃኒን ለመተቸት ግን ሲሊፐሯን ጧጧ እያደረገች መታ ስትሰራ ለእሷ አግዛችሁ ሰዳችሁ። በጣም ነው የምታስቁት። እግዚአብሔር እኔ ሺዝ ኦልሬዲ ፌመስ እኮ ለዛ ነው የኔ ፍቅር ላይኮቹ 200 300 400 የነበሩት በጣም ፌመስ ስለሆነች። ኧረ ሳሪ ይበል ሳሪ ነገር ስትገባ ሼር አድርጉልኝ እሺ ጋይስ። እናታ ሺዝ ኦልሬዲ ፌመስ እኮ በቃ ፍምስና አውሎ ንፋስ ነው። ተጠቀሚበታለሽ። ካለፈብሽ አለፈብሽ። የአንዱን ውርቀት አትጠብቂ። እኔ ማቀው እንደዛ ነው ጋይስ። የአንዱን ውርቀት አትጠብቁ። ለምን ፌመስ ስለ ፍምስና አይደለም እያወራችሁ ያለው። ለምን ነው የአንዱን ውርቀት ምን ጠብቀው ነው? እስከዛሬ ዝም ብሎ የነበረ ሰው አሁን ለምሳሌ እኔ ጉቺ ብታወራ ጉቺ ብተቻት ጃኒ ምንም አይመስለኝም። ለምን መሰላችሁ? ሁሌ ድሬ የምትል ሰው ነች፣ ድሬዳዋ የምትል ሰው ነች ምናምን እንደዛ የሚል ሰው ከጎኗ ሲቆም ጉቺ ከጎኗ እንዴት እንደቆመ ታይታችኋል። ግን ሰውን ለመተቸት ቀን ጠብቆ የሚመጣ ሰው አይዶን ነው ላይ ከዛ ደግሞ ሰው ይቅርታ ጠይቆ መጀመሪያ ከልባችሁ ይቅርታ ጠይቁ። ልባችሁን ውስጥ አላችሁ እንዴት እንዳናደደች ቁርናቴ በእውነት በጣም ነው ያናደው ጋይስ። እስቲ ፍረዱ እናንተ ልደቱን ፍረዱ። ለምን ተዋሻላችሁ? እኔ ለምን ተቆረቆረች ምናምን አይደለም። መቆርቆር እኮ መጥቷ ነው። ግን ይቅርታ ጠይቃ ይቅርታዋን በቃ አልቀበልም ይቅርታ ብትል እሺ መጀመሪያው ራስሽን ይቅርታ አድርጊለት። እንዴት ይባላል እንደዚህ? አተ ደግሞ ሚኪ የምትባለው እንዳልሞትክ አባቱ ይቀባብታል። ሰላም የድሬዳዋ አስተዳደር እንዲሁም ደግሞ የድሬ ነዋሪዎች በሙሉ ከጃኒ ጋር የተፈጠረውን ነገር እናውቃለን። አልተሳሳተችም ብዬ ለማስተባበል አይደለም የመጣሁት። ግን ከብረት ዝገት ከሰው ልጅ ደግሞ ስህተት አይጠፋም። ሆነ ብላ ያደረገችው ነገር አይደለም፣ አምልጧት ነው። ያው ጎደሎ ቀን አይግጠማችሁ ነው። ገባችሁ? እና ደግሞ ጃኒ እንደምናውቀው በስድብ ምናምን የምትታወቅም ስላልሆነች ልጅ ነች። ያው ትማርበታለች ብዬ አስባለሁ። ይቅር በሏትና ድሬ የምትታወቀው በፍቅር በአቃፍነቷ ስለሆነ ፍቅራችሁን አሁንም ይቅር በማለት ግለጹላት ለማለት እወዳለሁ። ገና ብዙ ትሰራለች፣ ብዙ ይጠብቃታል። ሽክሬ እናስፈታታለን። ትፈታለች። አብሽር። ህፃን ልጅ ናት። ከሶስተት ከብረት ዝገት ድረስ አይጠፋም። ለምን መሰለህ? ጩጬ ናት። ትናደር ትላለች። ህፃን ናት። እኔ አግኝቻታለሁ እዚህ ጋር ጃኒ ፎቶ አብረን ተነስተናል። ሰላም ሲቲ ሞል በጣም ጩጬ እኮ ናት። ልጅ ነች። ሰላም እንዴት ናችሁ? ይህን ቪዲዮ የምሰራው ለድሬዳዋ መስተዳድርና ለድሬዳዋ ህዝቦች ነው። እባካችሁ ያው ጃኒ አጥፍታለች። በእርግጥ ማንም ሰው ከህግ በላይ አይደለም። በጣም ይቅርታ እንድታደርጉላት ነው ይህን ቪዲዮ የምሰራው። እባካችሁ አውቃለሁ ተናዳችኋል፣ ከፍቷችኋል። የድሬዳዋ ህዝብ በሙሉ እባካችሁ ይቅርታ እንድታደርጉላት እለምናለሁ። በጣም ይቅርታ በእናታችሁ በቃ ይቅርታ። አጥፍታለች። በቃ የአጋጣሚ ጉዳይ ነው። እግዚአብሔር ልባችሁን ቢያራራውና ይቅርታ እንድታረጉ እባካችሁ እለምናችኋለሁ። በእግዚአብሔር በቃ እለምናችኋለሁ። በቃ ይገባኛል ስሜታችሁ ምናምን፣ ግን አጋጣሚ ነው። በቃ ምንም ማለት አልችልም። ህግ የያዘው ጉዳይ ነው። ግን ይቅርታ አድርጉልን እባካችሁ። በጣም ይቅርታ አድርጉላት።
ጃኒ እያላችሁኝ ነው። ዋትስ ጎን ኦን ጃኒ ኤግዛክትሊ ምንድነው የተፈጠረው? የምታውቁ ሰዎች ነገሩኝ። ኤግዛክትሊ የት ሀገር ነው የታሰረችው? ምንስ አድርጋ ነው የታሰረችው? ይሄ በድሬዳዋ ጉዳይ ነው። እሱ ነገር ወደ ሲሪየስ ሄደ ማለት ነው። ያሳዝናል። ያው ጃኒ በጣም ጫወተው ይህን ያክል ፖለቲከኛም አይደለችም። ፕላስም ደግሞ ይህን ያክል ክፋትም ያለባት ልጅ አይደለችም። ለምን ክፉም ለሆን ብትል ልጅ ነችና ብዙም ታውቃለች ብዬ አንደርስታንድ አላረጋትም ልጅ ስለሆነች። ይሄ ግን ብዙ ሰውን የሚሸወደው ህግ ምናምን የምትኛው ህግ ነው ምናምን ትላላችሁ። ኖ ትረስት ሚ ዜር ኢዝ ሎው ህግ አለ። አሁን አሜሪካ ውስጥ ነው ያለሁት እኔ። ሚኒሶታ የሆነ ወንጀል ብሰራ መንግስት ይዘኛል አይደለም እንዴ? ኢትዮጵያ ውስጥ ወንጀል ሲሰራ ትያዛለህ። ወንጀል በነገራችን ላይ በድርጊት ብቻ አይደለም፣ ንግግርም ወንጀል ነው። ዛት ስዋይ ጥንቃቄ ማድረግ ያለባችሁ፣ ዛት ስዋይ ሰዎች መጠንቀቅ ያለባችሁ። ስለዚህ ምንድነው የጃኒ ጉዳይ የሚያውቅ ሰው የሚያስረዳኝ ሰው ካለ ንገሩኝ ፕሊዝ። ግን ምንድነው ወንድመቶቼ በጣም ማወቅ መማር ያለባችሁ ነገር ቢኖር ምንድነው ለንግግራችሁ መጠንቀቅ። ስፔሻሊ ቲክቶክ ላይ ጥንቃቄ ማድረግ ያለባችሁ። ቲክቶክ ላይ ትንሽ ጌም የምትጫወቱ ሰዎች፣ ትንሽ ብር የምታገኙ ሰዎች የሆነ 150 ሺህ ፎሎወርስ ሲኖራችሁ ሌላ ዓለም ውስጥ ነው የምትገቡት። በቃ ከእናንተ መንግስት የምትገለብጡ ምናምን ይመስላቸዋል። በእውነት እኔ አንዳንድ ሰው በጣም ነው የሚገርመኝ። በቃ የሆነ ራሱ ሌላ ዓለም ውስጥ ነው የሚከተው። ትረስት ሚ 10 ሚሊዮን ፎሎወርስ ኖሮ ወንጀል ሰርተ ብትታሰር 100 ሰው መጥቶ አይጠይቅህም። እርግጠኛ ሁኜ ነው የምነግርህ። ከዛ ሚሊዮን ሰው ውስጥ 100 ሰው መጥቶ አይጠይቅህም። ማንም የሚመጣው እናትና አባትህ፣ ወንድሞችህ፣ የገዛ ዘመዶችህ፣ ለነሱ ነው አደጋ የምትፈጥረው። በሰላም እየኖርክ ራስህን ማኖር ሲገባ ከዛ ውጪ ወደ ሌላው ዓለም ራሴን አስገባለሁ ብትል ዘሪዘለው በቃ ህግ አለ። ህግ መከበር መቻል አለበት። እኔ ትክክለኛ የሆነ ነገር ሲደረግ በጣም ነው የምደግፈው። የጃኒን ደግሞ እያልኩ አይደለም። ጃኒ ትታሰር አትታሰር፣ ጥፋት ይኖርባት አይኖርባት ወላሂ እኔ የማውቀው ነገር የለም። ግን ምንድነው የሰው ልጅ መጠንቀቅ ያለበት ነገር ቢኖር እዚህ ሶሻል ሚዲያ ላይ የሚደረግ ነገር ወደ ህግ ሊወስዳችሁ ይችላል። ወደ ህግ ከወሰዳችሁ ደግሞ ከመጠየቅ ወደኋላ አትሉም። አሁን ያለው ፖሊስ ምን እንደሚያካክሉ አይታችኋል። ነው የምነግረው እኮ መንግስት እኮ እንደ ድሮ ይሄ ምርመራ ምናምን ውስጥ አይገባም። ኤቪደንስ ነው የሚሰጥህ። እዚህ ቁጭ ብሎ አንተ የምታጠፋውን ጥፋት ያያል። የነበረውን ነገር ማየት ችለናል ማለት ነው። አንዳንዴ ያላሰባችሁት ነገር ሲሆን የሚሰማችሁ ስሜት በቃ ልነግራችሁ አልችልም። እና ትልቅ ምስጋና ለድሬዳዋ ህዝብና ለድሬዳዋ ፖሊስ ዲፓርትመንት በጠቅላላ ከዋና ኮሚሽነር፣ ምክትል ኮሚሽነር እንዲሁም ኮማንደር እንዲሁም ኢንስፔክተር በእውነት ትልቅ አክብሮት እና ምስጋና ማቅረብ እፈልጋለሁ። በግሌ እኛ ያልጠበቅነውን ግብዣ